ተቀጣጠለ ሳት ወይ ፊቴን ሸፍኗል። ወይ እንዴ ቤታዬ አሁን ከፍለን መግባት እንችላለን። ትችላላችሁ። ስንት ነው መግቢያ? 2000 ኮይን ማህበረሰብ ላይ ሰማይ ይችላል። ለውዶች ስራ ላይ ኦኬ። እሺ የስራ እናንተ እኮ አብራችሁ የምትካፈሉኝ ነው የሚመስለው። ቆይ እንዴ ምን እንዴት እንደ ወይኔ ተቃጥዬ ውዶች እንዴት እንዳስቀመጥኩት እኔና መድኃኒዓለም ነው የማውቀው። ወይ ጉድ! ወይኔ አለፈልኝ፣ ማርያምን አለፈልኝ ጋይስ። ተመስገን እጣኑ እንዳይጠፋ ይከደናል። ከከደንኩትኝ አየር ያጥራል። ቢክ ባይ እንቀጣጠልስ ምን ቀን የገዛሁት ሁሉ ኮልኮሌ። ሰላም ጤና ይስጥልን። በአዲስ ስራችን ገብተናል። ቤታዬ ጀበናና ሲኒ ይዘሽ መጥተሽ ማማት እንችላለን ብላችኋል። ሁላችሁም እዚህ ውስጥ ያላችሁ ሰዎች በአጠቃላይ 2000 ኮይን የከፈለ ለአንድ ደቂቃ ማማት ይችላሉ። ልጆች ማማት ትችላላችሁ። ቡናውን እንቅዳ። አይቲን ሰክኗል መሰለኝ። ሪጉ ወይ ዘንድሮ አንዴ አይ ቲንክ አፍንጫ ይከፈታል። ወይ ሰላም ሙያዬ ላይ የምትመጣ ባሌ እንግዲህ እኔም እንደቁም ነገር ሙያዬ ላይ አቀዳሪ ላይ የምትመጣ ባሌ ስለ መድኃኒዓለም ይልኝ ሙያዬን ተመልከትልኝ። ያው አፍልቼ ፓፕኮርኑን ፍንድት ዛጋም አለ። ተመልከተኝ ፍቅሬ ተመልከተኝ። አይ ዶንት ኖ ጋይስ ወደ ስር ይፈሳል። I don't know, I think ተቀዶ ይሁን ጀበናው አላውቅም። ማርያምን አላውቅም። ጀበናው ተቀዶ ነው። ለምንድን ነው ጋይስ እንደዚህ ማየሽወለክ? ኧረ ወዲያ በስመ አብ ወወልድ ወመንፈስ ቅዱስ። ዋይ ደ ማርያምን ይፈሳል ከስር። በጌታ በኢየሱስ ስም ይሄ ስመቤቴ መዋረድ ነው። ዋይ I think ቡና በዝቶብን ነው መሰለኝ። መቤቴን አላውቅም። አቲን ቡና ደፍኖታል። ወይ ዘንድሮ አያቶቻችን ማርያምን ሲያደርጉ አይቻል። ቡና ተደፈነው ማለት ነው። ኡፍ ካላችሁትኝ ይከፈታል ብለዋል። እመቤቴን ወይኔ እንዳይመለስ የሰራዊት አምላክ ያለ ከኔ አይደለም ችግሩ። ማርያም ከጀበናው ነው። ወይኔ